ከዚህ በፊት የለቀቁትን ቪዲዮ አይታችሁት ከሆነ በሳይንስ ኤንድ ቴክኖሎጂ እና በማትስ ተወዳድሬ ነበር እና ጋይስ ፓርት 2 ለቃለሁ ብዬ ነበር ግን አልለቀኩም። ምክንያቱም በመሀል ትምህርት አለ፣ ፋሚሊ ታይም አለ ምናምን ለዛ ነው። በተለይ እኔ ሂስትሪ ተፈታኝ ነኝ አሁን 8ኛ ክፍል ስለሆንኩ ማለት ነው። እና ጋይስ ፋይናሊ ዛሬ ልለቀው አስቤያለሁ። ሶ ጋይስ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። Hi guys. Now it's Friday 5 AM at night. ተነስቼ ለውድድሩ መዘጋጀት አለብኝ። ምንም እንኳን አላዘጋጀሁም፣ ኮምፒውተር እንኳን አልሰበሰብኩም። ጋይስ ኮምፒውተር ላይ የሚዘጋጅ ነገር አዘጋጅቼ ጨርሻለሁ። ልዘጋጋ ነው በቃ። የዛሬው አውትፊቴ ይሄን ይመስላል። የፑማ ቲሸርት በካርጎ ሱሪ እና የሆነ የጂንስ ጃኬት አለኝ። ያው እነሱን ለብሰው አይቻልም ከተባለ ደግሞ ይሄንን ባክፓኬ ውስጥ አስቀምጣለሁ እና ጫማ ደግሞ ኒው ጄስ እና በቃ ሌላ ምን አለ የለም። ጋይስ 2:50 ሆኗል። አሁን ወደ ሰርቪስ እየሄድኩኝ ነው። በቃ ተዘጋጅቼ ጨርሼ ቤት ደርሰናል። ግን ጓደኞቼ ገና ናቸው አልመጡም። እኔ በጊዜ ነው የመጣሁት። አሁን 1:45 ነው። ለዛ ያፌት ነው። ሰላም በሉት። እንዴት ናችሁ የአማኔ ዩቲዩብ ተከታታዮች? ጅቡቲ ምን ሄድ ይመስል ማለት ነው። ሚኒባሱ እስካሁን አልመጣም። ይኸው እኔ ራሱ ቁልስ አልበላሁም ገና ካፑቺኖ ልበላ ነው። በኋላ ያው መኪናው መጥቷል፣ እንሄድ ነው። ድንኳናችን ጋር እየሄድን ነው እና ያው እንደምታዩት ብዙ ሰው ነው ያለው። ስማ tipo das mania, vou chegar boladão, menos de 1 minuto, vou te levar ao céu, vou te catucar e fazer um rodelão. ሁላችንም ቦታችንን አግኝተናል። እዚህ ማለት ነው በጣም አዝግ የሆነ ቦታ ነው። ምንም ነገር ደስ የሚል ነገር ጋይስ፣ እኔ ሩቲን ሰርቼ በመጀመሪያ ውድድር ወድቄ ነበር፣ ግን እዛ ጋር የኔን ሩቲን ሰርተው አልወደኩም። ጊዜ ስለሌለን ዞር እያልን አላየንም፣ ግን በኋላ ጊዜ ሲኖረን እናሳያቸዋለን ያሉትን በዛው ምን እንደተሰራ እናሳያቸዋለን። ዳኛ እስኪመጣ ድረስ የቀረጽኩትን ቪዲዮ ኤዲት እያደረኩኝ ነው። ጋይስ የዛሬው ቪዲዮ ካጠረባቸው አም ሶሪ ቢኮዝ የቀረጽኩት ግማሹ ፉቴጅ ኮራፕት አድርጎብኝ ነው። በአሁኑ ማለት ነው ሁለተኛ ዙር ላይ ስወዳደር በጣም ያናደደኝ ነገር በጊዜ መተን 9 ሰዓት አካባቢ ምናምን ነው ዳኞቹ የመጡት ማለት ነው። በጣም ነበር የሚያናድደው እስከዛ ድረስ ስንጠብቅ። እኔና ፍሬንዶች ጊዜ ለማቃጠል ብለን ብለድ ስትራይክ፣ ፍሪ ፋየር፣ ዴሊስ ምናምን መጫወት ጀምረን ነበር። ግን ጋይስ አንድ ነገር ልነግራችሁ አስቤ ነበር እና እሱም አዲስ ዩቲዩብ ቻናል ልከፍት አስቤያለሁ የጌሚንግ ማለት ነው። እና ጋይስ የዩቲዩብ ቻናሉ ስም ሬድ ማፕል ነው። እሱን እየገባችሁ ማየት እንዳረሱ። በዛውም ሬድ ማፕል የሚለውንም ሳምቡሳ የሚለውንም ቻናል ሰብስክራይብ ማድረጋችሁ እንዳረሱ። አሁን ሌትስ ጌት ኢንቱ ዘ ቪዲዮ።
የተወያዩ እያለ ስለኔ ስላቀረብኩት ነገር ኮምፕሌን ሲያደርጉ ሰምቼ ነበር እና የዛኔ ነበር እንደምወድቅ ያወቅኩት። እነሱም ልክ ተወያይተው ሲጨርሱ ነገ ውጤቱን እንነግራለን ብለው ሄዱ። ሶ ጋይስ ወደ ቀጣዩ ቀን ክሊፕ እንለፍ። በቀጣዩ ቀንም ተነስቼ ፊቴን ታጥቤ ልብሴን ለባብሼ ከዛ በኋላ ጓደኛዬ ቤት ሄጄ ከሱ ጋር ትምህርት ቤት ሄድኩ። ግን በዚህኛው ቀን ሰርቪሱ እስኪመጣ ድረስ ሰዓት ከምናባክን ብለን ኳስ መጫወት ጀመርን። ከዛ ሰርቪሳችን ሲመጣ ዳግማዊ ሚኒሊክ ሄደን እቃችንን አስቀማምጠን ወደ ኳስ ሜዳው መሄድ ጀመርን። የባስኬትቦል ዲዚ እኮ ነው ቅዳሜ ነው መግባት ይቻላል እንዴ? ከዚህና ከባስኬትቦል እና ከሜዳው ግን የትኛው ነው ረጅሙ የቱ ነው? ከዚህኛውና ከዚህ ረጅሙ ይሄ ነው። እዚህ ባስኬትቦል ግጥሚያ ነበር ይላል። እዚህ ደግሞ ያው ባዶ ነበር ትናንት። ዛሬ እየተለማመዱ ነው። damn that's cool። ይሄን ይመስላል። በተለይ የባስኬትቦሉ እንዴት እንደሚያምር እዛ ራሱ አሁን ቴኒስ እየተጫወቱ ነው። ረበለው ያይት ያላለቀም እንዴ? አልቆል እንዴት እስካሁን ድረስ አይ ነው ድክ ረበለው ወይ ጂቲ ልጫወታ በቃ ወይ አሁን እስካሁን አልተዘጋጀም። አንተ እስካሁን አልተዘጋጀም። ስማውን እዛ ጋ ያለው ራዳርና አቤት እሺ፣ እዛ ጋ ያለው ራዳርና እዛ ጋ ያለው በቃ እንዴት እንደሚያስፈራ ጋይስ። ቅድም እንዳልኳችሁ ግማሹ ቪዲዮ ኮራፕት አድርጎብኝ ስለነበረ ቀጥታ ወደ ሽልማቱ እንሄዳለን ማለት ነው። አሁን ሌላ የመድረክ ፕሮቶኮል የምናከናውነው ነገር የለም። ቀጥታ ወደ ዋንጫ አሰጣጥ ስነ ስርዓት ነው የምንገባው። የሽልማት ኮሚቴው የሰራውን እና ያዘጋጀውን የሽልማት አሰጣጥ ቅደም ተከተል ይዘን በቀጥታ ወደ ሽልማት እንትን ነው የምንሄደው ማለት ነው። በፊዚክስ ትምህርት በፊዚክስ 79 ነጥብ በማምጣት ሮኬት የሰራው ቅድም እዚህ መድረክ ላይ ከፍተኛ ፍንዳታ ፈጽሞ የነበረው ልጅ ማለት ነው አብደላ አብዱልፈታ ከዳግማዊ ሚኒሊክ ሮኬት ተሰርቷል። በዳግማዊ ሚኒሊክ እናመሰግናለን።
ይህንን ፍንዳታ አስፈቅደን ከትምህርት ቢሮ ጋር ራሱ እዛ እናፈነደዋለን። ወንድማማቾች ፓርክ በጣም ልዩ ነው። ወደ አንደኛ ደረጃ ትምህርት ቤት እንሂድ። አሁን ነው ጉድ የሚታየው። በቃ ሂሳብ ኢዮብ ሀብታሙ ከቤተ መንግስት ለዓይነ ስውራን ቁጥር ማሳወቂያ አንደኛ። አይገርምም ፈጠራው? ለዓይነ ስውራን ቁጥር ማሳወቂያ። ቶሎ በሉ ኢዮብ። ተወካይ ሰርቲፊኬቱ ይለቅ። የለም እሺ ኢዮብ እንዴ ነው ያምበስ። በጣም ድንኳኑን ሳይደምቀው ነው የከረመው ሰሞኑን። ኢዮብ ኢንተረስቲንግ። አማረ ዮሴፍ ከጂባ፣ አማረ ዮሴፍ፣ ሩት አብርሃም ከኒኤራ ሁለተኛና ሶስት። ወይኔ ዘመበላት ገና ለገና አሸንፋለሁ ብዬ ሰክሼ ተበላው። እዛ ልጆቹ አንደኛ ሁለተኛና ሶስተኛ ወጥተው ሲያሸንፉ በማየቴ በጣም ያዘንኩት። ከአይሲቲ ራዲካል አላዛር የኖስ ነጋ የኮምፒውተር ጌም 83 በማምጣት አላዛር የኖስ የኮምፒውተር ጌም አላዛር የኖስ የሚቻለው ትምህርት ቢሮ በሚደረገው ውድድር አንደኛ መውጣት አለበት። አሁን ሸኝተናል በጭብጨባ። አማኑኤል ታልታ ብርሃን የአብስራ እስክንድር ከጀርመን ሁለተኛና ሶስተኛ ወጥተዋል ማለት ነው። እሺ ከትላንት ጀምሮ በነበረን ፕሮግራም ላይ ለሁለቱ ቀናት የፈጠራ ስራቸውን የመምህራንም የተማሪም እንዲያቀርቡ እና ዝግጅቱ እንዲሳካ ለተባበራችሁ ትምህርት ቤቶች፣ ወረዳዎች፣ ተማሪዎችና በተለይም ደግሞ የዚህ ዝግጅት ዋና አንቁ ተወዳዳሪዎቻችን የሆናችሁ ወደ ከተማ የምታልፉ ተማሪዎቻችን በዚህ በክፍለ ከተማ ደረጃ ያስመዘግባችሁትን ውጤት በከተማም ደረጃ በማስመዝገብ አራዳ ክፍለ ከተማን እንድታስጠሩ ጥሪያችንን እናስተላልፋለን። ስለ ቆይታችሁ እጅግ አድርገን እናመሰግናለን። መልካም ቀን። እና ጋይስ የዛሬው ቪዲዮ ይመስላል። ፓርቷንን ካላያችሁት እንድታዩት ከላይ አስቀምጬላችኋለሁ። እሱን ካያችሁት ደግሞ ቀጣይ የምለቀውን ቪዲዮ እንድታዩት ከታች አስቀምጥላችኋለሁ። በሌላ ጊዜ እስክንገናኝ ድረስ ፒስ